በስንቱ ምን ሆነሃል? ምን ሆነ ነው ዝምታ ያበዛው? ምን ባክሽ ሂሩቴ ዛሬ የሰማሁት ታሪክ ፈሪ ያደረገኝ። ምን ነው? ምን ሆንክ? ጀግናው አይበገሬው ሰውዬ ፈሪ ሆንኩልሽ ሂሩቴ። ምን ገጠመ? ከሰው ጋር ተጣልተህ ነው? ከሰው በጣላማ በማን እድል? ምን ሆነ ነው? ጠጠር ያለ ነገር ነው የገጠመኝ። ስጋት ገባው ውስጤ። ወይ በስዬ ደግሞ ሰርተን እየገባን አይደል? የምን ስጋት ነው? ኧረ ተው ደግ ደጉን እናውራ እንጂ በስዬ። ወይ ደግ ደጉን ሂሩቴ እስቲ አስቢው የዛሬ 30 ዓመት በ2050 ሄኖክ ልብ ገዝቶ የሚጦረን ይመስልሻል? ምን ስትል አሰብከው? ገና ለሚመጣው ነው የምትጨነቀው? አረ በሰላም ያድርሰን በል። ማድረሳችን የት ይቀራል ሂሩቴ? ሩቅ አርገሽው ነው እንዴ? 2050 እኮ ነገ ጠዋት ነው። ያን ጊዜ እኮ ሄኒ ወደ 40 ዓመት ይሆነዋል። ህፃኑ ወደ 30 አይጠጋው። የኔም እንደዛ ትልቅ ሰው መሆኑ አይቀርም። ታዲያ ደስ ሊለን ነው የሚገባው። ልጆቻችን ጎልምሰው ልፋታችን ፍሬ አፍርቶ ማየት ከዚህ በላይ ምን ደስታ አለ? ለሰራባቸው ሰው ነው። ስሰሪባቸው እኮ ነው። ዛሬ ስሰሪባቸው ነው። ይሄን ደግሞ ዛሬ ጀምረዋለሁ። ይሄ ነገር በፍጥነት መላመዛ ሄድ አለበት። አንተ ሄኖክ ተዋቸው። ሄኖክ በስዬ ተዋቸው። ጥናት ላይ ናቸው ያጥሩበት። ሄድባቸዋል ጥናቱ። አንቺ አልገባሽም ነገሩ? ዋናው ጧሪ ትውልድ ማፍራት ነው። ምን ሆናችሁ ነው እናንተ? ቅሰስ ብሎ ይመጣሉ። ስጠራችሁ ቶሎ አትመጡም እንዴ? የኔ እኮ የሆነ ጥያቄ ጠይቀኝ እያሰብኩበት ነበር። ከዛ አቋረጥከኝ። ቁጭ በሉ። ምን ጠይቀሽው ነው? 2050 ላይ ቅድህ ምንድነው ብዬው ጠይቄው እስካሁን ምንም ያለኝ ነገር የለም። ያባቷ ልጅ አየሽ እቺ ደግ የተባረከች 2050 አርቃ የምታስብ ተባረክ። እሺ እና ምን አለ? ምን መለሰ? አይገርምም አባ? አስቤበት እኮ አላውቅም። እስከ ዛሬ ወደፊት ምን መሆን እንደምትፈልግ አታውቅም ማለት ነው? እዚህ ተይ። ከስር ኮትኩቼ ነው እኮ የወደፊት እቅዱን ማወቅ ያለብኝ። እሺ ወደፊት ምንድነው እቅድ? አትናገርም እንዴ? ነው እኔ ላይ ስጨፍር መኖር ነው ሐሳብ? እንደሱማ ነው ሐሳቤ። ምን? አይ ማለት ትልቅ ሰው ሆነ አይደል? አዎ እኔ ልክ እንዳጎቴ ሙሉ ቀን ነው የምፈልገው። እንደ ሙሉ ቀን? አዎ በቃ ማንም ሳይደርስብኝ በነፃነት ህይወቴን እያጣጣምኩ አጥና የሚለኝ የለ፣ ስራ የሚለኝ የለ፣ ቁርስና ራቴን እያሰብኩ በቃ ማንም ሳይናገረኝ